በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? በቅዱስ ቤት ለካ ቅዱስ ቤት አይደለም። አያችሁ፣ የወንጌል መምህር መሆን ችግሩ ይሄ ነው። ሚሊኒየም ባለፈው እንትን ነበረበት፣ አሁን ደግሞ ዝማሬ ያለበት። ስለዚህ በቅዱስ ቃሉ እንድንነጋገር በቤቱ የምንሰማውን ቃል ዳግም በዚህ ስፍራ እንድንሰማ ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት ሁለት ነገሮችን ለመናገር ነው በእኔ በኩል እዚህ የቆምኩት። እግዚአብሔር ቢፈቅድ ሁለት ነገሮች ማለት ምን እንደሆነ፣ የመጀመሪያው ዛሬ ሰንበት ነው። እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ቀን ስንት ምስጋና እንዳላት ታውቁ ይሆን? በአንድ ሰንበት 52 የተለያየ ምስጋና አላት ቅድስት ቤተክርስቲያን። ስንት አይነት አልኳችሁ? 52 የተለያየ ምስጋና አይነት አላት ቤተክርስቲያን በአንድ እሁድ። ይሄ ደግሞ ምን ማለት እንደሆነ የበለጠ እንድትረዱት በአንድ ዓመት ውስጥ 52 እሁዶች ናቸው ያሉት። የዓመቱን ምስጋና በአንድ ሳምንት ውስጥ አምላኳን የምታመሰግንበት ንጹህ የእግዚአብሔር ስንዴ የእግዚአብሔር መስዋዕት አድርጋ የምታቀርበው 52 የተለያየ በአንድ ሰንበት ላይ እና በዚህ ምስጋናዋ ወንጌል ይነበባል። በዛሬው ዕለት የተነበበው ወንጌል መነሻ እንዲሆነን ስለፈለኩ ነው። የዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ ያለውን ቃል መነሻ አድርገን ጥቂት ጊዜ እንቆያለን እና ሁለት ነገሮችን እዚህ ውስጥ እንማርበታለን። የዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ በዓለም ሳለሁ እኔ የዓለም ብርሃን ነኝ ይላል ቃሉ። እስኪ ሁላችሁ ቃሉን ይህን ቅዱስ ቃል አብራችሁ በሉት። በዓለም ሳለሁ በሉ። እኔ የዓለም ብርሃን ነኝ። በዓለም ሳለሁ እኔ የዓለም ብርሃን ነኝ ይላል ክርስቶስ አምላካችን ዮሐንስ ምዕራፍ 9 ቁጥር 5 ላይ። እዚህ ውስጥ ሁለት ነገር ያልኩት፣ የመጀመሪያው እኔ የዓለም ብርሃን ነኝ ያለው ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምሮ ባለው ቃል ውስጥ ደግሞ እናንተ የዓለም ብርሃን ናችሁ ብሎ እሱ ብርሃን ከሆነ በኋላ የወደዳቸውን ያከበራቸውን የመረጣቸውን ቅዱሳንን የዓለም ብርሃን ብሏቸዋል። አያችሁት? አንድ መለኮታዊ ብርሃን አለን። ከመለኮታዊው ብርሃን ተካፋይ የሆኑ ደግሞ ቅዱሳን አሉ። ቅዱሳት ሴቶች አሉ፣ ቅዱሳን ወንዶች አሉ ማለት ነው። ጻድቃን፣ ሰማዕታት፣ መምህራን አባቶቻችን ደግሞ ሌላ ብርሃኖቻችን ናቸው። በዓለም ሳለሁ እኔ የዓለም ብርሃን ነኝ አለ። እሱ መለኮታዊ ብርሃን ነው። እሱ እግዚአብሔራዊ ብርሃን ነው። ወዳጆቹና ያከበራቸውን ሰዎች ደግሞ እናንተ የዓለም ምኖች ናችሁ አለ። አቤት! እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለእግዚአብሔር ብቻ የምንሰጠው አለ፣ ለእግዚአብሔርም ለሰውም የምንሰጠው ነገር አለ። እኛ አይደለንም፣ ራሱ ነው። ለምሳሌ ቅድስናን ውሰዱት። እሱ የባህሪ ቅድስና አለው። እሱ በአምላክነቱ ቅዱስ ነው። ነገር ግን ደግሞ እኔ ቅዱስ ነኝና እናንተ ምን ናችሁ ብሏል። አቤት! እናንተም ቅዱሳን ሁኑ ብሎ ቅድስናውን እንኳ ለነሱ ሰጥቷቸዋል። ምን ማለት ነው? ብቻ የሚባል ነገር እግዚአብሔር ላይ ምንናገርለታል ብቻ ብለን። አምላክ ብቻ እሱ ነው። ቅዱስ ብቻ ግን እሱ አይደለም። የባህሪ ቅድስና ያለው እሱ ነው። የባህሪ ክብሩን በጸጋ ለሰዎቹ ከሰጠ በኋላ ግን ቅዱሳን ሰዎችም አሉን ማለት ነው። የባህሪ ብርሃንነት ያለው እሱ እግዚአብሔር ኢየሱስ ክርስቶስ ነው። ነገር ግን ደግሞ እሱ የባህሪ ብርሃንነቱን ለወዳጆቹ ለቅዱሳን ሰጠና እናንተ የዓለም ብርሃን ናችሁ አለ እና እናንተ የዓለም ብርሃን ናችሁ ካለ በኋላ የመጀመሪያው ትምህርታችን ዛሬ እንግዲህ ከቅስቀሳም ከምንም አንጻር ምንም እንኳን
መጠኑ የተጠሩ ብዙዎች የተመረጡ ጥቂቶች እንደሚለው ቢሆንም ለምስጋና እንደሆነ ስለተነገረኝ መርሃ ግብሩ አንድ ነገር ለመናገር ነው። እናንተ የዓለም ብርሃን ናችሁ ያላቸውን ሐዋርያት እንዲህ ካለ በኋላ እሱ የዓለም ብርሃን ሆኖ ክርስቶስ አምላካችን ብርሃናችሁ በሰው ፊት ይብራ ብሎ ነበር። እስኪ ይህንንም ቃል አብራችሁ በሉት። ብርሃናችሁ በሉ እስኪ በሰው ፊት ይብራ። ተመልከቱ፣ እሱ የሰጠን ብርሃን አለ። ከዛ እሱ ብርሃን ሆኖ እኛን ብርሃን ካረገ በኋላ ብርሃናችሁ በሰው ፊት ይብራ አለ። ጥቂት በሰው ፊት ብርሃናቸውን ስላበሩ የጥበብ ሰዎች፣ አርቲስቶች፣ ባለሀብቶች፣ የሚዲያ ሰዎች፣ በልዩ ልዩ አገልግሎት ላይ ያሉ አገልጋዮች በዚህ ጉዳይ ላይ ማለት ከመቄዶንያ አንጻር ያያችሁት እንደሆነ ብርሃናቸውን በደንብ አብርተዋል። ብርሃናቸውን ሰጥተዋል። ገንዘብ ብቻ አይደለም ብርሃን፣ ጉልበት ብርሃን ነው፣ እውቀት ብርሃን ነው፣ ሚዲያ ብርሃን ነው፣ ጊዜን መስጠት በራሱ ብርሃን ነው። ብርሃናችሁ በሰው ፊት ይብራ ተባለ እና በተለይ ሀብታቸውን ሰጥተው ዋጋችን ምንድነው ለሚሉ ሰዎች መጽሐፍ የሚለውን ለመናገር ያህል ነው። እነሱ የሀብታቸውን ብርሃን ለድሆች ከፈነጠቁ በኋላ ሕይወት ለጨለመባቸው ሰዎች፣ ሕይወት በጭጋግ ውስጥ ላከረማቸው ሰዎች አለንላችሁ የሚል የተስፋ ብርሃን ለፈነጠቁ ሰዎች ከአምላካቸው ከክርስቶስ የወረሱትን ብርሃናቸውን በሰው ፊት ላበሩ ሰዎች መጽሐፍ እንዲህ ይላል። ሰሎሞን እንጀራህን በውሃ ላይ ጣለው። እስኪ ይህ አዳራሽ ድምፅ ይቀማ ይመስለኛልና የምትሰሙኝ ከሆነ አብረን ነው የምንለው። እንጀራህን በምን ላይ ጣለው? በውሃ ላይ ጣለው፣ ከብዙ ጊዜ በኋላ ታገኘዋለህ ይላል። ከብዙ ጊዜ በኋላ ምን ትለዋለህ? ታገኘዋለህ። እንጀራን በውሃ ላይ መጣል መቼም ውሃው መልሶ ይከፍለኛል አይባልም። ውሃ የበላው መልሶ ይበቅላል ወይ ደግሞ እንደገና አገኘዋለሁ የምንለው ነገር አይደለም። ሰሎሞን ስለ በጎ ስራዎች ሲናገር፣ ስለ ምጽዋት ሲናገር፣ በጎ ስለማድረጋችን ሲናገር እንጀራህን በውሃ ላይ ጣለው አለ። ብድር ለማይከፍል የኔ ቢጤ የሰጠኸው እንደሆነ ብታበላው የማያበላህ፣ ብታጠጣው የማያጠጣህ፣ ብታለብሰው መልሶ ምድራዊ ብድር የማይመልስልህ እሱ ላንተ ውሃ ነው። ምድራዊ ዕዳውን ምድራዊ ብድሩን መልሶ ራሱን አይከፍልህም። ከብዙ ዘመን በኋላ ታገኘዋለህ ማለት ሰማያዊ ዋጋ ሆኖ ታገኘዋለህ ማለት ነው። ስለዚህ ምናልባት በዚህ በጎ ስራ ላይ መሳተፍ ላይ ያሉ ሰዎች እንጀራቸውን በውሃ ላይ እየጣሉ ናቸው። በውሃ ላይ የተጣለ እንጀራ ከብዙ ጊዜ በኋላ ይገኛል አለ። አምላክህ እግዚአብሔር ለፍርድ ሲመጣ እንደምታውቁት በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ አንተ በእኔ አምነሃል እያለ አይጠይቅም። ማመን መሰረት ነው። ለፍርድ ሲመጣ አምላካችን አዎ ያላመኑትን ይፈርድባቸዋል። ግን ደግሞ ተመልከቱ፣ ባላመኑት ላይ ከሚፈርደው ባሻገር ብራብ አላበላኸኝም፣ ብጠማ አላጠጣኸኝም፣ ብታረዝ አላለበስከኝም ብሎ ከመንግስተ ሰማያት የሚያባርራቸው አሉ። አንዳቸውም የእምነት ችግር እንዳለባቸው ሲወቀሱ አላየናቸውም። ማቴዎስ 25 ቁጥር 31 ላይ ያሉ ሰዎች ሁሉም የወደቁት ኢየሱስ ክርስቶስ ጌታ ነው ስላላሉ አይደለም፣ አምላክ ነው ስላላሉ አይደለም። አምላክነቱን የማመን ጌትነቱን የማመን ችግር የለባቸውም። ማቴዎስ 25:31 ላይ በግራ በኩል የተሰለፉ ሰዎች የነሱ ችግር የተራበን ማብላት አያጸድቅም፣ የተጠማን ማጠጣት አያጸድቅም ብለው ዛሬ ላይ የምዕራቡ ዓለም እንደሚሆነው ማለት ነው። ጽድቅና ርህራሄ ቻሪቲ ነው።
በቃ ከመልካም ሰውነት የሚመጣ እንጂ ሰማያዊ ዋጋ የለውም ብለው የሚያስቡ ናቸው። ሰማያዊ ዋጋ ከሌለው ሰው ደግሞ ለምን በጎ ስራ ይሰራል? በእርግጥ እኛ ሀገር አሁን ባለው ሁኔታ ተጨባጭ ሁኔታ ስታዩት ከሃይማኖት ይልቅ ሰብአዊነት በልጧል አሁን ባለው ዓለም ላይ። ምክንያቱም ሃይማኖት አረመኔነትን አላስተውም። ሃይማኖት አለን የሚሉ ሰዎች ጋሻ ጃግሬ ምንድነው ጦር ይዘው ገጀራ ይዘው መሳሪያ ይዘው ሰውን የሚገሉ የሚያሳድዱ ከሆኑ አንድ ስሙን የማላስታውሰው ካናዳዊ ጸሐፊ ሃይማኖት ጨካኝ ያደረጋቸውን ሰዎች ስልጣኔ ደግ ያደርጋቸዋል ብሎ ነበር። ዘመናችንን በደንብ ያየ ጸሐፊ ይመስለኛል። ወይ አላህ ብለን የምናምን ሰዎች የሚያምኑ ሰዎች ኢየሱስ ብለው የሚያምኑ ሰዎች ናቸው ምድር ላይ በብዛት። ሌላው ለጊዜው እንተውና አንድ እግዚአብሔር ብሎ የሚያምን ሰው አንድ አምላክ ብሎ የሚያምን ሰው እግዚአብሔር የለሽ ከሆነ ማህበረሰብ በልጦና የበለጠ ሰላም የበለጠ ፍቅር የበለጠ ረድኤት በረከት አግኝቶ መኖር ነበረበት። ስደተኛ ግን ሃይማኖት አለኝ የሚለው ነው። ረሃብተኛ ሃይማኖት አለኝ የሚለው ጦረኛ አረመኔ የሚሆነው ሃይማኖት አለኝ ብሎ የሰማይ አምላኩን የሚጣራ ህዝብ ነው። ሃይማኖት የሌላቸው አብዛኛውም እንደ ዘመኑን ራሱ ሲያሰሉት እንደምታውቁት ፖስት ክርስቲያኒቲ ይራያሉ የሚጠሩት ድህረ ክርስትና እየተባለ የሚጠራ ዘመን መጥቷል። ታውቁታላችሁ። ከክርስትና በኋላ ያለ የስልጣኔ የምናምን ዘመን የሚሉት አምላክ የለሽ ሆነው አምላክ አለን ከሚል ህዝብ የተሻለ ህይወት ለምን ነው የሚኖሩት? እና አንዳንድ ጊዜ እውነት ነው ሃይማኖታችን በሰው ፊት የሚበራ ብርሃን ካላሳየ ምንም ጥቅም የለውም ምንም። እና ደግነት፣ ርህራሄ፣ ቅንነት፣ ለሰው ማዘን ሃይማኖት አለን ከሚሉ ሰዎች ይልቅ ሃይማኖት አልባ በሆኑ ሰዎች በቃ ስንዴ ተራብን ስንል ቀቅለው ስንዴ የሚልኩልኝ እላቂ ጨርቅ የሚልኩልን ምናምን እነሱ እኮ አሁን ሃይማኖት የለሽ በመሆን ላይ ናቸው። አንዳንድ አብዛኞቹም በተለይ አውሮፓው እንደምታውቁት ነው። ምን ማለት ነው? ይሄንን ማነሳው እኔ አሁን እዛ ያነጻጸርኩኛል ለባንቆለጳጳስ አይደለም ራሳችንን እንድንፈትሽ ነው። እሱ ምንድነው? ደግነት፣ ለሰው በጎ ማድረግ ከሰባዊነት ብቻ የሚመነጭ ከሆነ ባለቤት የሰማይ ባለቤት ካጣ ማንም ለማንም መያዝ ነው። እግዚአብሔር ዋጋ ይሰጠኛል ከብዙ ዘመን በኋላ የመንግስተ ሰማያትን በር ይከፍትልኛል የሚል እምነት ነው የሚያስፈልገው። እንጀራን በውሃ ላይ ጣለው ከብዙ ዘመን በኋላ ታገኘዋለህ ዋጋ ያለው ስጦታ አለኝ ብሎ ሰው ካላመነ እንዴት በጎ ሊሆን ይችላል? እንዴት ደግ ሊሆን ይችላል? እና ደግነትን ከእግዚአብሔር መዳፍ አውጥተው የሰብአዊነት ጉዳይ ብቻ ያደረጉ ሰዎች ሰውን አረመኔ እያደረጉት ይመስለኛል። ሰውን ሃይማኖት አልባ እያደረጉት ይመስለኛል። ሰውን ጨካኝ እያደረጉት እንኳን ደግነት ጨካኝነት ተመልካች አለው። እና እንጀራ በደሃ ሆድ ላይ ያደረው የዋለው እንጀራ በደሃ ገላ ላይ ያደረው ልብስ የዋለው ልብስ ዋጋ ሆኖ ከብዙ ዘመን በኋላ እንደሚገኝ ይሄንን ለመመስከር ነው። ሁለተኛ አንዳንዱ ሰው ምን ልልበስ ብሎ ይጨነቃል። የምታውቁት ነው ምን ልልበስ። ሌላው ደግሞ የቱን ልልበስ ብሎ ይጨነቃል። አፈወርቅ የተባለ ቤተክርስቲያናችን ሊቅ ምን ልልበስ ብለህ ምንድነው የቱን ልልበስ ብለህ ሳጥን የጠበበ ወዳጄ ሆይ የቱን ልልበስ እያልክ ስትጨነቅ ምን ልልበስ እያሉ የሚጨነቁ ሰዎች አሉና ስጋ የለበሰ ቁም ሳጥን አለልህ። እዛ ጋ ሄደህ ያንን ስጋ የለበሰውን ቁም ሳጥን ልብስ ደርብበት። የማይሰማ የማይለማ እንጨት ላይ ሳጥን ላይ ብረት ላይ የደረደርከውን ልብስህን አውርድና ስጋ በለበሰ ሳጥን አስቀምጠው። ከብዙ ዘመን በኋላ ብራቆት አልብሰኸኛል ተብለህ ዋጋ ታገኝበታለህ።
የሉቃስ ወንጌል ምዕራፍ 18 ደግሞ ሌላው ሊቅ ሲተረጉም ምን ይላል መሰላችሁ? ሉቃስ 18 ላይ አንድ ባለጸጋ ነበረ። የሰማችሁኝ ነው? ስንት ባለጸጋ አልኳችሁ? በጌታችን በኢየሱስ ክርስቶስ ትምህርት ያለ ነው። አንድ ባለጸጋ አለ። ይሄ ባለጸጋ አዝመራው ጎምርቶለት ፍሬያማ ሆኖለት አሮጌውንና አዲሱን እህል የሚያስቀምጥበት ስፍራ አጣ እና እስኪ ይሄንን አሁን ያለፈውን እህሌንና አዲሱን እህሌን በምን አይነት ስፍራ ነው ማስቀምጠው እያለ ጎተራ ስለመስራት ይጨነቅ ነበር። አዲስ ጎተራ ስለመስራት እና ሊቁ ምን ብሎ ይመልስለታል? ለዚህ ጭቁን ባለ ሀብት፣ ራሱን የጨቆነ ባለ ሀብት፣ ጌታዬ አንተ አዲስ ጎተራ ለመስራት ትጨነቃለህ ያለፈው ሀብት ስላላለቀ፣ ነገር ግን በሆዳቸው የበሉት ያለቀባቸው ባዶ የሆነ የድሆች ሆድ እሱ ባዶ ጎተራ ነውና የት አስቀምጠዋለሁ የምትለው እህልህን፣ የት ላስቀምጠው የምትለው ጥሪትህን የድሆች ሆድ ላይ ሄድና አስቀምጠው፣ ከብዙ ዘመን በኋላ ዋጋህን ታገኘዋለህ። ብራብ አብልተኸኛል፣ ብጠማ ጠጥተኸኛል፣ ብራቆት አልብሰኸኛል የሚል ዋጋ ሆኖ መንግስተ ሰማያት ትገባበታለህ። አዲስ ጎተራ ስለመስራት አታስብ። አዳዲስ ረሃብተኞች አሉልህ፣ መንገድ ላይ ውጣና እዚያ አስቀምጠው፣ ክፉ ቀን ትሻገርበታለህ ይላል። ስለዚህ በጎ ማድረግ ከብዙ ጊዜ በኋላ እኛ አድራጊዎች በረሱት ጊዜ መልሶ የሚከፍል ዋጋ እንጂ ሚዲያ ላይ ተጨብጭቦለትና ተነግሮ የሚቀር ከንቱ ነገር እንደሌለ፣ በእግዚአብሔር ስም የተሰጠው እያንዳንዱ ነገር ምድር ላይ ተወርቶለት እንደማይቀር ይህንን ለመመስከርና ለመናገር ነው። ወደ ሁለተኛው እና የመጨረሻው ትምህርት ስሻገር ርዕሳችን ምን ነበረ? በዓለም ሳለሁ እኔ የዓለም ምንድነኝ ነበር? እስኪ እንደገና በሉት። በዓለም ሳለሁ እኔ የዓለም ብርሃን ነኝ። ዛሬ እንዲህ ብርሃናቸውን ባበሩ ሰዎች እነሱን ለማመስገን የተዘጋጀ መርሃ ግብር እንደመሆኑ ብርሃንነት ምን ዋጋ እንዳለው ይሄን ከተናገርኩ፣ አሁን ደግሞ የክርስቶስን ብርሃንነት በትንሹ ተናግሬ ትምህርቱን እቋጫለሁ። ክርስቶስ አምላካችን የዓለም ብርሃን ነው። በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ እስከ መጨረሻው ያለው ታሪክ አንድ አይነ ስውር ሆኖ ስለተወለደ ታሪክ ይናገራል። አይነ ስውር ሆኖ የተወለደ ሰው ነበረ። ይሄ በጣም አስደናቂ ነገር ነው። ከተወለደ በኋላ አይደለም አይኑ የጠፋ፣ ገና በእናቱ ማህፀን አይን የለውም። ይሄን ሰው ክርስቶስ ድንገት በመንገድ ላይ ያገኘው። ይደንቃል። አያይም፣ ክርስቶስ አየው። አያይም፣ ማናየው አልኳችሁ? አቤት! አይቶ አያውቅም። አይቶ አያውቅም ብቻ አይደለም ታይቶም አያውቅም። አሁን በሰዓት ምክንያት እማልነግራችሁ ከኋላ ከስር ታሪክ አለው። ታይቶ እንደማያውቅ ማስረጃ። አይኑ ካየ በኋላ ወላጆቹን ሄደው ይሄ እናንተ ልጅ ነው አሏቸው አይሁድ። ምክንያቱም አያውቁትማ። መንገድ ላይ ቆሞ የጎልማሳነቱን ጊዜ ሲጨርስ እነሱም አላዩትም፣ እሱም አላያቸውም። ታይቶም አያውቅ ነበር። ግን ክርስቶስ አየው። ዛሬ ቤተ ክርስቲያን እሱን ታስበዋለች። ማናየው አልኳችሁ? የዓለም ብርሃን ነውና ወደ ጨለማ ወደ ዋጣቸው የነፍስም የስጋም ጨለማ ወዳለባቸው ሰዎች ሄደና ይሄንን አይነ ስውር አገኘው። ከዚያ ደቀ መዛሙርቱ እንዲህ ብለው ጠየቁት ክርስቶስ አምላካችንን፣ ጌታ ሆይ ይሄ ሰው ዕውር ሆኖ የተወለደው በራሱ በደል ነው ወይስ በወላጆቹ ኃጢአት ነው ብለው ጠየቁት። የመለሰውን ብዙዎቻችሁ ታውቃላችሁ። በሱ ኃጢአት አይደለም፣ በወላጆቹ በደልም አይደለም። ነገር ግን የእግዚአብሔር ስራ በሱ እንዲገለጥ ዕውር ሆኖ ተወለዳላችሁ። የእግዚአብሔር ስራ በሱ እንዲገለጥ። የማን ስራ? የእግዚአብሔር ስራ በሱ እንዲገለጥ። ምንድነው ስራው? እመለስበታለሁ። ቀጥሎ ይሄንን ካለ በኋላ
ቀን ሳለ የላከኝን ሥራ ሰራ ዘንድ ይገባኛል፣ በዓለም ሳለሁ እኔ የዓለም ብርሃን ነኝ አለና ወደ መሬት ምራቁን እንትፍ አለ። ምራቁን ተፋ። ክርስቶስ አምላካችን ምራቁን ተፋና ለወሰው። ይሄንን ሰውም አይን አልነበረውም። የጠፋ አይን አይደለም ያለው፣ በነገራችን ላይ ያልተፈጠረ አይን ነበር ያለው። ይሄንን ጭቃ መጣና የአይን ስዕል ሳለበት። ሂድና በሰሊሆም መጠመቂያ ተጠመቅ ወይም ታጠብ አለው። እስኪ ይችን አብራችሁ በሉ። ሰዓት ካለ ትንሽ ነካታለሁ። ሂድና በሉልሲ በሰሊሆም መጠመቂያ ታጠብ። ታጠብ ማለት ተጠመቅ ማለት ነው። በዚህ አገባብ በዚህ አውድ ሂድ አለው። ሄደ፣ እያየ ተመለሰ ይላል። ምን እያለ ተመለሰ? አቤት። ብዙ ጊዜ የምናውቀው እኛ ጠበል ሲያድን ነው። በነቢያትም የምናውቀው ለምሳሌ በሁለተኛ ነገሥት ምዕራፍ 4 ምዕራፍ 5 ላይ ባለው ታሪክ ንዕማንን እናውቃለን። ጠበል አድኖታል፣ ዮርዳኖስ ፈውሶታል። ኢየሱስ ክርስቶስ ለምንድን ነው በሰሊሆም መጠመቂያ ብቻ ታጠብ ያላለው ይሄን ሰው? ታምራቱ እንደነ ኤልሳ ነው እንዳይባል ነው። ኤልሳ በምራቁ አላዳንም። ኤልሳ በምኑ አላዳንም? አቤት፣ በምራቁ አላዳንም። ወደ ጠበል ግን ሰውን መርቶ አድኗል። መድኃኔ ዓለም ኢየሱስ ክርስቶስ ግን ምራቁ እንኳን አፈር ሲነካ፣ አፈርም ምራቁን ሲነካ መድኃኒት እንደሆነ አይን የሚፈጥር አይንን የፈጠረ አምላክ መሆኑን ለማስረዳት አይኖቹን በምራቅ የተለወሰ ጭቃ አምጥቶ ቀባ። ምንድነው? የአይኑ ቦታ ላይ ማለት ነው። የአይን ስዕል ሳለ። ሄደ በሰሊሆም ተጠመቅ አለው። የተቀባውን ጭቃ ሲያጥበው አይን ሆነለትና እያየ ተመለሰ ነው የሚለው። ክርስቲያኖች ሁለት ነገሮች እዚህ ውስጥ እናነሳለን። አንደኛ አምላካችን ክርስቶስ ጥንትም ሰውን ከጭቃ የፈጠርኩት እኔ ነኝ ሲል ይህን ሰው ምራቁን በጭቃ ለውሶ አይን ፈጠረለት። ጥንቱን አዳምን ከአራቱ ባህሪያት ሲፈጥር ከአፈር የፈጠርኩት ሰውን እኔ ነኝ ማለት ነው። ሁለተኛ በውሃ ወይም በጥምቀት ብቻ አድኖት ቢሆን ኖሮ ይሄ አይነ ስውር ሆኖ የተወለደው እነ ኤልሳ ያድኑት እንደነበረው ማዳን፣ እነ ኤልሳ ይፈውሱት እንደነበረው መፈወስ ነው እንጂ የኢየሱስ ክርስቶስ የተለየ ፈውስ አይደለም ይባል ነበረ። አሁን ግን ማዳኑ፣ ጌትነቱ ከነቢያት የበለጠ የነቢያት አምላክ መሆኑን ለማስረዳት ነቢያት ባላደረጉት መንገድ ክርስቶስ አይን ሲሰራየ ነው ማለት ነው። ስለዚህ ከዚህ በፊት እንደነበረው የውሃ ጥምቀት አይደለም አይን የፈጠረ፣ ጭቃና ምራቅ ነው አይን የፈጠረ። ምንና ምን አልኳችሁ? አቤት። አሁን እኔ የዓለም ብርሃን ነኝ አለ። የዓለም ብርሃን የሆነ ክርስቶስ ጭቃው ላይ ወይም አፈር ላይ ምራቁን ሲተፋ ወይም ደግሞ አፈር ላይ ምራቁን አድርጎ ለውሶ ግንባር ላይ አይን ሲስል ተመልከቱ። ጭቃ ብርሃን ሆነ። ጭቃ ምን ሆነ? አቤት። ጭቃ ብርሃን ሆነ። ምን ነክቶት ንገሩኝ እስኪ? አቤት። የማን ምራቅ ነክቶት? የኢየሱስ ክርስቶስ ምራቅ ስለነካው ጭቃ ብርሃን ሆነ። ከምራቅና ከደም የቱ ይበልጣል? እስኪ ንገሩኝ። የቱ ክቡር ነው? ከምራቅና ከደም የቱ ክቡር ነው? እስኪ ንገሩኝ። ምን ነው አታውቁ? እኔ እስካሁን እንግዲህ በዚህ እድሜ የምራቅ ልገሳ ሰምቼ አላውቅም። አለ እንዴ? ምራቅ ልገሳ አለ? ምን ልገሳ ነው ያለው? ደም ብቻ ሳይሆን ሌላም ልገሳዎች ይኖራሉ። የምናውቀው አብዛኛው ደም ልገሳ ነው። ምራቅ ልገሳ እስካሁን አልሰማንም። ወደፊት እንግዲህ አይታወቅም። ደም የከበረ ነው። የክርስቶስ ምራቅ የነካው ጭቃ አይን መፍጠር ችሎ ብርሃን መሆን ከቻለ፣ ያልነበረን አይን መፍጠር ማምጣት፣ የታጣን ብርሃን የጠፋን ብርሃን መመለስ ከቻለ፣ የክርስቶስ ምራቅ የነካው ጭቃ አይን መፍጠርና ብርሃን መሆን ከቻለ
ስለ ክርስቶስ መስቀል ስንዘምር ያልገባቸው ብዙ ሰዎች አሉ። ጭቃው ብርሃን የሆነ ዝም ብሎ አይደለም። ምን ነክቶት ነው ንገሩኝ እስኪ እንደገና። ጭቃው አይን የሰራ ዝም ብሎ ጭቃ ሆኖ አይደለም። ምን ነክቶት ነው? አቤት ምራቅ አትበሏ። የማን ምራቅ? አቤት ምራቅ ስትሉ የኔ ምራቅ አይን ሊያጠፋ ይችላል። የማንም ሰው ምራቅ እንደዛ ነው። የክርስቶስ ምራቅ ይለያል። የማን ምራቅ ስለነካው? ይሄ ጭቃ አይን አይሰራም፣ አይን ያጠፋ ነበረ። አይን ከሚያጠፋ ጭቃ አይን ማብራት የተቻለው ለምንድን ነው ያላችሁ እንደሆነ ክርስቲያኖች፣ ይሄው ምስጢሩ የክርስቶስ ምራቅ ስለነካው አይን የሚያጠፋ ጭቃ አይን ሰራ። እስኪ ደግማችሁ ንገሩ። የማን ምራቅ ስለነካው? የክርስቶስ ምራቅ ስለነካው አይን የሚያጠፋ ጭቃ አይን ምን አለ? አቤት። እዚህ ደግሞ ከጭቃው የከበረ ሌላ ነገር እናያለን። የክርስቶስ መስቀል። ቅድስት ኦርቶዶክሳዊት ቤተክርስቲያን መስቀል ብርሃን ለኩሉ ዓለም፣ መስቀል ለዓለም ሁሉ ብርሃን ነው ብላ ስትዘምር ዓለም ያልተረዳ እውነት ይሄ ነው። መስቀል ብርሃን የሆነው እንጨትነቱ አይደለም የሚያበራው፣ ማዕድንነቱ አይደለም የሚያበራው፣ የክርስቶስ ደም ስለነካው መስቀሉ ብርሃን ሆኗል። ክብር ምስጋና ለዚህ ጌታ ይሁንልን። እኛ መቼስ ክብር ምስጋና ለቅዱስ መስቀሉ ይሁንልን። ተመልከቱ፣ መስቀሉን እንኳን የምናከብረውና ብርሃን እያልን የምንዘምርበት እሱ ላይ ከፈሰሰው ደም የተነሳ ነው እንጂማ ጭቃስ እንዴት አይን ይፈጥራል? አይን ቅዱስ ያሬድ ነው የሚለው በነገራችን ላይ ጽቡር ያውር ያው አይነ ጭቃ ጤነኛውን አይነ ጠፋላል። እሱ ግን በጭቃ አይንን ሰራ፣ አይንን ፈጠረ እያለ ይደነቅበታል ቅዱስ ያሬድ። ክርስቲያኖች መስቀልም እንደዚሁ ነው። የክርስቶስ ስጋ ሲቆረስበት፣ የክርስቶስ ደም ሲፈስበት ብርሃን ሆነ። እኔ የዓለም ብርሃን ነኝ ያለ ክርስቶስ ብርሃንነቱን መስቀል ላይ ስለገለጠ ያ መስቀልም ዛሬ ለኛ ብርሃናችን ነው። በዚሁ አጋጣሚ አንድ እዚሁ እንደው እንደናንተ ያየሁት አንድ ነገር አለ። አይኑን ያበራው የክርስቶስ ምራቅና ምን ነበረ? የክርስቶስ ምራቅና ምኑ? ጭቃ ወይም አፈር። ይሄ ዛሬ በቤተ ክርስቲያናችን እምነት እየተባለ እንቀባዋለን። ምን እየተባለ አልኳችሁ? ችን ብዙ ጊዜ በአውደ ምሕረት ያው ሰው ግን ይረሳል። እምነት ማለት ምን ማለት ነው? ለምሳሌ ድንግል ማርያም የአምላክ እናት ናት። ይሄ እንቀባዋለን። እንደ ይሄንን እንቀባዋለን። ትቀቡታላችሁ። ኢየሱስ ክርስቶስ እግዚአብሔር ነው። ይሄን ትቀባዋለህ? እናምነዋለን እንጂ እንኳን እንቀባው። የምንቀባው ምንድነው ያላችሁ እንደሆነ እምነት አይደለም የሚባለው፣ ህመት ይባላል። እስኪ በሉት ሃሁ ሂሃሄ ህመት። እስኪ በሉ ክርስቶስ የቀባው እሱን ነው። እና አሁን አንዳንድ ገዳማት አብያተ ክርስቲያናት የሚቀባም የሚበላም ነገር እየሸጡ ነው እንደ እምነት ብለው። ያው የአዲስ አበባ ሀገረ ስብከት ወይም ሌላም ቦታ ከሆነ ሀገረ ስብከቶቹ እንዲህ አይነቱን ነገር ስርዓት ቢያስይዙት ጥሩ ነው። ለምን መሰላችሁ? አሁን ለምሳሌ ረቡዕ፣ ዓርብ አሁን ጾም ነው አይደለም? አሁን እዛ ብትሄዱ እምነቱ አይሰጣችሁ ነው? ይሰጣል። ክርስቲያኖች ደግሞ የጾም እምነት ሊመጣብን ነው ብሎ በቃ ቤተ ክርስቲያኒቱ ሰዎችን የምታድንበት ብዙ ነገር አላት። ገዳምን አብያተ ክርስቲያናትን ለመርዳት በግልጽ ቋንቋ ማር አለ፣ ማር ግዙ፣ እዚህ ንብ ያለበት ነው፣ እንደዚህ ነው ብሎ መሸጥ ይቻላል። በረከት ነው ብሎ መሸጥ ይቻላል። እምነት ነው ብሎ መነገድ ግን የቤተ ክርስቲያንን ስርዓቶች ዝም ብሎ እንዲሁ አርቲስቲክ ለማድረግ ነው። ይሄ ፈጠራ እዚህ አይሰራም። ይሄ ፈጠራ የሚሰራው ሌላ ቦታ ነው። አሁን ወንድሞቻችን እህቶቻችን በዘመሩበት በነሱ ሙያ ላይ የሆኑ ኩል ቀለም ምናምን ይፈልጋል ስራዎቻቸው ላይ አዳዲስ ፈጠራዎች።
ቤተክርስቲያን ውስጥ ጋር አዲስ ፈጠራ ምንም አያስፈልግም። ተሰርታ ያለቀች ቤተክርስቲያን ናት። የምንድንበት ህመት አለን። ምን አለን አልኳችሁ? አቤት ይሄው ክርስቶስ ያዳነበት ትቢያው በየገዳማቱ የምናገኘው በየአብያተ ክርስቲያናቱ የምናገኘው ዲያቆናቱ ከቤተልሔም የሚሰጡን እሱ የምንድንበት መድኃኒታችን ነው። የስጋ ቁስል የሚያድነን ከስጋ ደዌ የሚፈውሰን እሱ መድኃኒታችን ነው። ነገር ግን ባልተለመደ ሁኔታ ደግሞ እንዲህ አይነቱን ነገር አብያተ ክርስቲያናቱን መርዳት አንድ ነገር ነው። ነገር ግን ከበረከት ውጪ እንደ እምነት መሸጥ በጣም ጸያፍና አስነዋሪ ነገር ነው። ቤተ ክርስቲያን ያላት የፈውስ ነገር በጣም በቂ ነው። በጣም ከበቂ በላይ ነው። እምነቱ፣ ስጋውና ደሙ፣ መስቀሉ፣ ጠበሉ፣ ሌላ ሁሉ በቂያችን ነው። ከዚህ ውጪ ማለት ነው አስፈላጊ ነገር አይደለም እየሰማን ያለ ነው። እናንተም እንዲያው ከቤተ ክርስቲያናችሁ ውጪ የሆነ ነገር ሲመጣ አልተለመደም፣ ይሄ በቤተ ክርስቲያን መምህራን አልሰማነውም ብላችሁ እንዲህ አይነቱን ነገር ማስቆም ነው። እንዲሁ ግር ብሎ መሄድ ጥሩ አይደለም። አንዳንዶቻችሁ እርግጠኛ ነኝ ድነንበታል እኮ ልትሉ ትችላላችሁ። እዚህ ውስጥ ልትድኑ ትችላላችሁ። ግን የምትድኑት እግዚአብሔር በእናንተ አለማወቅ እንዲሁ ዝም ብሎ እንደ እምነትሽ ይሁንልሽ እንደ እምነትህ ይሁንልህ ብሎ አደረገው እንጂ ነገሩ ትክክል ነው ማለት አይደለም። አንዳንድ ጊዜ በተሳሳተ ቦታ እኛ አሁን ይሄንን ስንቱን እንናገረዋለን። እንደዚህ አይነት ቦታ ላይ አይሆንም። በቤታችንና በቦታችን ቢሆን ኖሮ የምንናገረው ብዙ ነገር አለ። ሰው ስላመነ ይሆንለታል። ስህተቱ ስህተት እንደሆነ ካወቀ ግን እግዚአብሔር ሁሌ በዚያ ነገር ላይ ያን ሲያደርግ አይኖርም። ሌላ የጤና ዋጋ የምንከፍልበት ነገርም ሊመጣ ይችላልና መጠንቀቁ በጣም ተገቢ ነው። ይሄው ቤተ ክርስቲያን የወረሰችው ህመት ማለት ይሄ ነው። ክርስቶስ በምራቁ የባረከው የቀደሰው ያ ጭቃ ያ ትቢያ አይን ማብራት አይደለም፣ አይን ፈጥሯል። እኛም ክርስቶስን የዓለም ብርሃን የምንለው ለዚህ ነው። አጥፊ በሆነ ነገር በተናቀ ነገር ርካሽ በሆነ ነገር እኛን ማዳን መቻሉ ነው። ጭቃ ያድናል አልልም፣ ክርስቶስ በጭቃ ያድናል። በቃ ይሄን እናምናለን። መስቀል ዝም ብሎ ከራሱ መድኃኒት ሊሆን አይችልም። ክርስቶስ ግን በመስቀል አዳነን። ስለዚህ መስቀልን ብርሃናችን አልነው። ብርሃን ስለተሰቀለበት፣ ብርሃን የሆነው ደሙ ስለፈሰሰበት፣ ብርሃን የሆነው ስጋ ስለተቆረሰበት የክርስቶስ መስቀል ለኛ ብርሃናችን ነው ማለት ነው። ሌላው እዚህ ውስጥ የምናየው ነጥብ ክርስቲያኖች እናንተ የዓለም ብርሃን ናችሁ አለ። እኔ የዓለም ብርሃን ነኝ አለ። ቀጥሎ ደግሞ እናንተ የዓለም ብርሃን ናችሁ። ቅድስት ድንግል ማርያም፣ ጻድቃን ሰማዕታት፣ ቅዱሳን መላእክት በሙሉ የዓለም ብርሃን ናቸው። እኛ አይደለም ወንጌል የሚለው የዓለም ብርሃን። እሺ ትምህርት እንዳይረዝምብኝ ይሄን ትቼ ወደ መጨረሻ ነጥብ ልምጣ። ቤተ ክርስቲያናችን እኔ የዓለም ብርሃን ነኝ ያለውን ክርስቶስን ስትሰብክ እንዲህ ታስተምራለች። ቅድም መለስበታለሁ ያልኳችሁ ተመልሻለሁ። ይሄ ኃጢአተኛ ሆኖ ተወልዶ ነው ልጁ ወይስ ደግሞ በወላጆቹ ኃጢአት ነው አይነ ስውር የሆነው ከእናቱ ማህፀን ጀምሮ ብለው ሲጠይቁት በሱ ኃጢአት በወላጆቹም ኃጢአት አይደለም፣ ነገር ግን የእግዚአብሔር ስራ በሱ እንዲገለጥ ነው አለ ክርስቶስ። ምን ማለት ነው? ክርስቲያኖች የክርስቶስ ስራ በሱ እንዲገለጥ ነው፣ የእግዚአብሔር ስራ በሱ እንዲገለጥ ነው ማለት ይሄው አምላክነቱ ጌትነቱን ክርስቶስ ገለጠ። ደግሞ ሂድ በሰሊሆም መጠመቂያ ተጠመቅ አለው። ይደንቀኛል ክርስቲያኖች፣ በጣም ነው የሚደንቀኝ። አይነ ስውር እኮ ነው። አይነ ስውር ሆኖ ሂድ አለው። ክርስቶስ ያድነዋል፣ ሊያድነው መጥቷል፣ ብርሃን ሊሰጠው መጥቷል። ግን ሂድ አለው። ግን ምን በላለው? የእናንተ ድርሻ ምን በላለው? ሂድና በሰሊሆም ተጠመቅ አለው። ሂድና በሰሊሆም ታጠብ አለው። መዳን ከፈለክ ያንተ ድርሻ አለ፣ የክርስቶስ ድርሻ አለ። አይ እንዲያው ሁሉን ጠቅልሎ ያዳነኝ እሱ ነው፣ ይሄ ቀልድ ነው። ድርሻ አለው። እንኳንስ ዘላለማዊ ድህነታችን ይቅርና ይሄ ጊዜያዊው ፈውስ እንኳን ያለኛ ትብብር የሚሆን ነገር አይደለም። ፈቃደኛ መሆን አለበት። አድርግ የተባለውን ማድረግ አለበት። እሱ ፈቃደኛ ሆኖ ይሄዳል። ኧረ አልሄድም ቢል ይሄ ሰው እዚያው አይኑን እንዳጣ ይቀር ነበረ። ምን ማለት ነው? መታዘዝ ይቀድማላ። ሂድ በሰሊሆም መጠመቂያ። ኧረ እኔ አይነ ስውር ነኝ፣
እዚያ ሄጄ እስከምመለስ ደግሞ ጊዜ ይጠፋል፣ ደግሞ መንገድ ይጠፋኛል፣ ሌላም ብዙ ምክንያት ማምጣት ይችል ነበረ። ግን ክርስቶስ የሚያደርገውን ሲያደርግ አንተ ደግሞ ማድረግ የምትችለውን አድርግ፣ ሂድና በሰሊሆም ተጠመቅ አለው። አያችሁት? መንፈሳዊውም ዘላለማዊውም ስጋዊውም ድህነታችን በእኛ ሱታፌ ጭምር ነው የሚፈጸመው ማለት ነው። ቅዱስ ጳውሎስ የራሳችሁን መዳን ፈጽሙ የሚለው ከዚህ የተነሳ ነው። ክርስቲያኖች የኛ ሱታፌ የሌለበት ምንም አይነት ድህነት የለም። የኛ ሱታፌ ማለት ምን ማለት መሰላችሁ? አደራ የኛ ሱታፌ ማለት ሲጀመር ፈቃዱን መፈጸም እሺ ማለት ማመን ነው የኛ ሱታፌ ማለት። ሁለተኛ ደግሞ ለሥርዓቱ መገዛት ነው። ሂድ በሰሊሆም ተጠመቅ አለ። ያልተጠመቀ አይድንም ወደ ዘላለማዊ ሕይወት ሲመጣ። ከመንፈስና ከውሃ ያልተወለደ አይድንም። ይሄ ሌላው ነጥብ ነው። ሌላው የመጨረሻው የሚሆነው የቤተ ክርስቲያናችን ትምህርት በዚህ ሰው ላይ በዚህ በዛሬው ወንጌል ላይ ክርስቲያኖች የእግዚአብሔር ልጅ ስራ በምንድን ነው የተገለጠ? በማዳኑ አይን በመፍጠሩ እና አይንን መፍጠር የሚችል ነው። ያውም በጭቃ እንደ ነቢያት ሄዶ በማስጠመቅ አይደለም። እንደ ሌሎቹ ነቢያት ሄዶ በመጠመቂያ ስፍራ በማስጠመቅ አይደለም። ነገር ግን አይንን ከሚያጠፋ ጭቃ አይን ይሰራል እየተባለ የክርስቶስ አምላክነት እንዲነገር ይሄ ሰው አይነ ስውር ሆኖ ተወለደ። የክርስቶስ ምን እንዲነገር አልኳችሁ? አምላክነቱ እንዲነገር አይነ ስውር ሆኖ ተወለደ። ክርስቲያኖች ችግሮቻችን የሚመጡት እግዚአብሔር እንዲነገርባቸው ነው ማለት ነው። በሌላ አነጋገር ፈተናዎች የሚመጡት እግዚአብሔር ክብሩ እንዲገለጥባቸው ጭምር ነው ማለት ነው። የእግዚአብሔር ስራ በሱ እንዲታይ አይነ ስውር ሆኖ ተወለደ። ይሄ ብቻ አይደለም። እዚሁ ላይ ሌላ ምን ሐሳብ አለ መሰላችሁ? ይሄም ሰው ሃይማኖቱን እንዲመሰክር ምክንያት የሆነው አይነ ስውርነቱ ነው። ምን ሆኖ ማን ነው ያዳነህ ብለው ይጠይቁታል አይሁድ ተሰብስበው። እንዲህ ብሎ ይመልስላቸዋል። አንብቡት እናንተ በቤታችሁ። ስለሱ ምን ትላለህ ይሉታል። ነቢይ ነው ይላቸዋል። መጀመሪያ አላወቀም ነበረ። በኋላ በሁለተኛው ቀን ክርስቶስ አገኘው እና ጠየቀው። ስለ አዳነ ምን ትላለህ? ስለ አዳነው አምላክ ጠየቀው። ያኔ ምን አለ? አምንበት ዘንድ እሱ ማን ነው ብሎ ይጠይቃል ክርስቶስ እያናገረው። እሱም አይንህን ያበራልህ አሁን የሚያናግርህ እሱ ነው ይለዋል። ጌታ ሆይ አምናለሁ ብሎ ሰገደ። አምናለሁ ብሎ ምን አለ? አቤት ሌላ ብርሃን መጣ ማለት ነው። አያችሁት? መጀመሪያ የፀሐይን ብርሃን አየ፣ አሁን ደግሞ የፀሐይን ፈጣሪ አየ ማለት ነው። ሁለት ብርሃን አያችሁት? የእሱ አይነ ስውርነት አምላክ የክርስቶስን አምላክነት እንዲመሰክር ደግሞ ራሱ አይነ ስውሩ ምስክር እንዲሆን አደረገው። አሁን ተአምረ ኢየሱስ ሲባል መጀመሪያ የሚመጣው ሰው ይሄ ሰው ሆነ ማለት ነው። እኔ ነኝ ምስክሩ ብሎ አምላካችን እግዚአብሔር እኛን ምስክሮቹ ሊያደርገን ሲፈልግ አይነ ስውርነት ብቻ አይደለም፣ በጣም ብዙ ነገሮች፣ ብዙ ፈተናዎች አሉ በህይወታችን። የታምሩ ሰሌዳ ሊያደርግ ከፈለገ፣ የታምሩ ብራና ሊያደርግ ከፈለገ፣ ነገ ምስክሮቹ አድርጎ ሊያቆመን ከፈለገ በጣም ብዙ ፈተና በህይወታችን ይመጣል ማለት ነው። ያ አልፎ እኔም አምነዋለሁ እሰግድለታለሁ ብሎ ሰገደ። ክርስቲያኖች አምላክነቱን አወቀ ማለት መሰከረ ማለት ነው። እና አይነ ስውር አይን ያላቸውም ማየት መሰከሩ። ክርስቶስን ሊገሉት አይደል? እንዴት በሰንበት ይሄንን ያደርጋል? እንዴት በሰንበት ብርሃን ይሰጣል ብለው ከሰሱት እኮ አይን ያላቸው ሰዎች። አይን የሌለው ሰው ግን፣ ችግር የነበረበት ሰው ግን፣ የተረሳው ሰው ግን እኔን ያገኘኝ እኔን ያየኝ እናንተ ባላያችሁኝ ጊዜ እኔን የተመለከተኝ እሱ ጌታዬ ነው ብሎ ህይወቱን መሰከረበት። ክርስቲያኖች አምላካችን የነበረብንን ችግር ከቀረፈልን በኋላ ምስክሮቹ ሊያደርገን የሚፈልግ ከሆነ የማይመጣብን ፈተና የለም። በምንችለው ልክ ፈተና ይመጣል። አምላካችን እግዚአብሔር መጥቶ ጨለማችንን እስኪያርቅ ድረስ ግን የታገስን እንደሆነ እኛም እንደዚህ አይነ ስውር ሆኖ እንደተወለደው ሰው ብዙ ጨለማ የከበበን ሰዎች ነን። አንድ ቀን ግን ብርሃናችን ወደኛ ይመጣል። አንድ ቀን ግን የብርሃን ጌታ ወደኛ ይመጣል። ሲመጣ ለመመስከር ያበቃን ዘንድ እግዚአብሔር ቅዱስ ፈቃዱ ይሁንልን። እስኪ መጨረሻ ጥያቄ እናንተን ጠይቄ ትምህርቱን ልጨርስ።
ድንገት ቤታችሁ ውስጥ ጨለማ መብራት ጠፍቶ ጨለማ ቢወራችሁ ምን ታረጋላችሁ? ምን አላችሁ? ሻማ ታበራላችሁ አይደል? ሻማ ታበራላችሁ። ሀብታም ስትሆኑ ደግሞ ጀነሬተር ትለኩሳላችሁ። እሺ፣ የቤትን ጨለማ ሻማ ጀነሬተር ያጠፋዋል። የህይወትን ጨለማስ ማን ያጠፋዋል? አቤት! አረብ ማርያም መስክሩ። አቤት! እስኪ አብራችሁ ይበሉ። የህይወትን ጨለማ በሉ እስኪ የሚያጠፋው የዓለም ብርሃን ኢየሱስ ክርስቶስ ነው። የህይወትን ጨለማ የሚያስወግደው የዓለም ብርሃን ማን ነው? እኔ በዓለም ሳለሁ የዓለም ብርሃን ነኝ ያለው ጌታ ግን ሻማ የማያጠፋውን ብርሃን ምንድነው? ጨለማ ጀነሬተሮቹ ወይም ደግሞ ራሷ ፀሐይ የማታጠፋውን ጨለማ ሊያጠፋ የሚችል ጨለማውን ሊያርቅ የሚችል የህይወትን ብርሃን የሚሰጥ ማን ብቻ ነው? ክርስቲያኖች። በባህርይ አምላክነቱ ኢየሱስ ክርስቶስ ነው። ግን ደግሞ የህይወታችንን ጨለማ የሚያርቁ ሌላ ብርሃኖች አሉና፣ ሌላ ኩራዞች አሉና። እንደምታውቁት ጨረቃ የራሷ ብርሃን የላትም። ብርሃኗ ከፀሐይ ነው የሚመጣው አይደለም እንዴ? ከፀሐያቸው ከኢየሱስ ክርስቶስ ያገኙትን ብርሃን የሚያመጡ ደግሞ እናንተ የዓለም ብርሃን ናቸው የተባሉ ጻድቃን ሰማዕታት አሉ። እናንተ የዓለም ብርሃን ናቸው ክርስቲያኖች። የቅዱሳን ቃል ኪዳን የቅዱሳን ጸሎት ህይወታችንን ከጨለመ በኋላ እንደገና ማብራት የሚችል ቃል ኪዳን አለ። ይህንን እናምናለን። የጨለመ ህይወትን ማብራት የሚችል ቃል ኪዳን አለ። እኔ የዓለም ብርሃን ነኝ ያለ ጌታ አበራቸው፣ እናንተ የዓለም ብርሃን ናችሁ ብሎ። ስለዚህ ክርስቲያኖች የፀሐይም ብርሃን የሻማ ብርሃን የትኛውም ኤሌክትሪክ ብርሃን የማያስወግደውን ጨለማችንን የሚያስወግድ ብርሃን መድኃኔ ዓለም ነው። ሁለተኛ ደግሞ እሱ ያበራቸው እሱ የለኮሳቸው መለኮታዊ ብርሃኑን ያጎናጸፋቸው ወዳጆቻችን ጻድቃን ሰማዕታትም የኛ ብርሃኖቻችን ናቸው። ክብር ምስጋና ለእናቶቻችን፣ ክብር ምስጋና ለቅዱሳን አባቶቻችን፣ ክብር ምስጋና ቅዱሳን ጻድቃን ሰማዕታትን ብርሃን አድርጎ ለሾመልን ለአምላካችን ለእግዚአብሔር ይሁንልን። እናንተ የዓለም ብርሃን ናችሁ ያላቸው ጌታ እኔ የዓለም ብርሃን ነኝ ብሎ ነው። እሱ ብርሃን ሆነ፣ እነሱን ብርሃን አደረገ። ክርስቲያኖች ኢየሱስ ክርስቶስን የኦርቶዶክስ ቤተክርስቲያን ብርሃን ስትለው ስጋውን በልታ ደሙን አጠጥታ ነው። አሁንም ጥያቄ ጥያቄ የመጨረሻ ጥያቄ ነበር የመሰለኝ። ሁለተኛ ጥያቄ አለ ለእናንተ። አንድ ሰው ርቦት ምግብ አቅርባችሁለት ብላ ነው የምትለው እየው ነው የምትሉት? እስኪ ንገሩኝ። አቤት! ምግቡን ቢያየው ረሃብ ይጠፋለታል? አቤት! ምግብ አቅርባችሁለት ይሄ እንጀራ ማለት የተገዛው ከምንጃር ሲሆን የበቀለው የታረሰው ደግሞ ከእንትን እያላችሁ የጤፍ ታሪክ ብትነግሩት የራበው ሰው ረሃቡ ይጠፋለታል? አቤት! በፍጹም ሊጠፋለት አይችልም። ረሃቡ የሚጠፋው ምን ሲሆን ነው? ስለ እንጀራ የተሰበከ ሰው እንጀራን ጠግቦ አያውቅም። የህይወት እንጀራ የሆነ ክርስቶስን ጌታ ነህ አምላክ ነህ ብቻ ብለን የማንቀር የህይወት እንጀራ የሆነውን ክርስቶስን አብልታ አጠጥታ ብርሃንነቱን የምትመሰክር ኦርቶዶክሳዊት ቤተክርስቲያናችሁ ናት። ክብር ምስጋና ለዚህ ቤተክርስቲያን ይሁንልን። ክርስቶስ የህይወት ውሃ ነው። አንድ በውሃ ጥም የተቃጠለን ሰው አምጥታችኋል። እንግዲህ የውሃ ማለት H2O ሲኖረው H ማለት ምንድነው? አንድ ሃይድሮጅን ስንት ነው ደግሞ? ኦክሲጅኑ 2 ነው። እንደዚህ እያላችሁ ብታብራሩለት የጠማው ጥማት ይጠፋለታል? አቤት! የጠማው ጥሙ የሚጠፋለት ምን ሲሆን ነው? አቤት! እኛ ስለ ኢየሱስ ክርስቶስ ዝም ብሎ ማህሌት ቆሞ በማደር አይደለም፣ ቅዳሴ በመቀደስ አይደለም። ኢየሱስ ብሎ በዝማሬና በቅዳሴ በመናገር ብቻ አይደለም ክርስቶስ የምታውቀው። የህይወት ምንጭ የሆነውን ክርስቶስን ጠጥታ ነው ብርሃንነቱን የምትመሰክረው። በዚህ ቤተክርስቲያን ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ በዓለም ሳለሁ የዓለም ብርሃን ነኝ።
እንግዲያውስ ሕይወት በጨለመ ጊዜ የምንለኩሰው ብርሃናችን መድኃኔ ዓለም ክርስቶስ ነው። ስጋውን አብልቶ ደሙን አጠጥቶ ቃሉን አሰምቶ ብርሃናችንን የሚያመጣልን ጨለማችንን ገፎ የሚጥልልን ብርሃናችን መድኃኔ ዓለም የጨለመች ሀገራችንን ጦርነት ያጨለማት ጥላቻ ያገረጣት የእርስ በርስ ጥላቻ ድቅድቅ ጨለማ ውስጥ የፀሐይ ብርሃን የማያርቀው ጨለማ ውስጥ የከተተን እኛን መድኃኔ ዓለም ብርሃን ሆኖ ያብራልን። ስብሐት ለእግዚአብሔር። የዚህ ቤት ራስ ክርስቶስ የዚህ ቤት ራስ የዚህ ቤት